ቀኔ የጀመረው ጂም ውስጥ ነበር። ትንሽዬ ስፖርት ሰራው። መጀመሪያ ግን ስነሳ ዛሬ ይሄን የሚመስል ነበር ቪው። ፀሐይ እየወጣ ነበረ እና ከህንጻው ጀርባ እሳት ያለ አይመስልም? እንዴት እንደሚያምር። ከዛ ጓደኛዬን ለማግኘት ወደ ውጭ ወጣው። እዚህ ካፌ ሄድን። ሞልቶ ስለነበር በር ላይ ቆመ እንደዚህ እየጠበቅን ነበረ። ከዛ በመጨረሻ ያው ገባን፣ ምግባችንን አዘዝን። እኔ ቺክን ሳንዱች ነበር ያዘዝኩት፣ እሷ ደግሞ እንቁላል ነገር። በጣም አሪፍ ነበር። እያወራን ነበር። እዚህ ትንሽ ቆየን። ከዛ ወክ እያደረግን ወደ ሞል ነበር የሄድነው። ዛሬ አየሩ በጣም ደስ ይላል። ብታዩ አይበርድም፣ እንደምታዩት አይደለም። እዚህ ጋር ሞል ውስጥ ገባን። እኔ መግዛት የፈለኩት ነገር ነበር፣ ይሄን ነገር ነበር መግዛት የፈለኩት። ያው ጆሮ ይበርዳልና ጆሮአችሁን መሸፈን አለባችሁ። ዛራ ነበር የገባ ነው። አንዳንድ እቃ አይታይት ታረግን። ከዛ ዛው ሞል ውስጥ የሆነ የቲሞርተን ፓፕ ሾፕ ነበር እና ምንድነው የሚሸጡት? እኔ የሚታየኝ አሻንጉሊት ነው እያልኩ ነበር። ከዛ እዚህ ጋር ስታርባክስ ሄደን ኮፊያችንን አነሳን። ሌላ ሱቅ ገብተን እያየን ነበር፣ ግን የሆነ የቫላንታይን ዴይ ስለደረሰ ነው መሰለኝ በቃ እንዳለ ቀይ በቀይ ነው የነበረው ሱቆቹ በጠቅላላ ማለት ነው። አንዳንድ የምንገዛው ነገር ነበር፣ ግን በመሃል ፀሐይ ወጣና ከሞል ወጣ። ፀሐይ እንደዛ እስኖ ሁሉ ሲያደርግ የነበረ ተቀይሮ ፀሐይ ወጣ። የሚገርማችሁ ግን የሚያቃጠል እንዳይመስላችሁ ዝም ብሎ የፍሪጅ መብራት ነው። ይሄ ያው ዘንድሮ ኦሎምፒክ ካናዳም ላይ ይካሄዳል፣ ጨዋታ አላቸውና ያንን ነው። ይሄ ቦታ በጣም ፌመስ ቦታ ነው። በተለይ አዲስ ሆናችሁ ስትመጡ እዚህ ቶሮንቶ የሚለው ሳይን ጋር ብዙ ሰው ፎቶ ይነሳል ምናምን እና ከቶሮንቶ ባትሆኑም ራሱ ብዙ ቦታ ይሄንን አይታችሁት ነው የሚሆነው። እዚህ ጋር ስኖው ስታዩት ሲያምር፣ ግን ያው ብርድ ሲሆን እንዴት እንደሚያቃጥል እኛ ነን የምናውቀው። ፀሐይ ብቻ ስላለ ደስ ስላለን ትንሽ ጊዜ እዚህ አሳለፍን ማለት ነው። ቀጣይ የሄድነው ወደ ሆል ፉድስ ነበረ። ይሄ ትልቅ ሱፐርማርኬት ነው፣ ብዙ ኦርጋኒክ እቃዎችን ምናምን የምትገዙበት። ጓደኛ የምትገዛው ነገር ስለነበረ ወደዛ ሄድን እና እዚህ ጋር እየገባን ነበረ። ይኸውላችሁ አየሩ እንዴት ተቀይሮ እዚህ ጋር ደግሞ የሆነ ስኖ እንደ መውረድ ነገር እያለ ነበረ እና በቃ በጣም ነው ግራ የሚያጋባው። ግን እንዴት ለመናገር ከሰሞኑን ይሄ ቀን በጣም ብርድ አልነበርም ማለት ነው። እዚህ ጋር እየገባን ነው። እኔ የምላችሁ ቪዲዮ እያያችሁ ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉኝ። እንደገና ደግሞ ኮመንት ላይ እስቲ ጻፉልኝ ምን አይነት ቪዲዮ ፖስት ማድረግ አሪፍ ነው። ውስጥ እየገባን ነው። እንግዲህ እንደምታዩት በጣም ትልቅ ሱፐርማርኬት ነው፣ ደስ ይላል ምናምን። እዚህ ጋር ደግሞ እንደ ጥላ ነገር ያደረጉት ሰመር ነው የሚመስለው። እንደሷ ሆኜ እየቀረስኩላችሁ ነበር እዚህ ጋር ካርቶን እየገፋሁኝ። ከዛ ግን እኔ ወደ ኬክ ወዳለበት ጋር ነበር የሄድኩት። ማለት እኔ ሆል ፉድስ መጥቼ ኬክ ሳልበላ ራሱ መመለስ አልችልም፣ ስላይስ የተደረጉ ኬኮች ጋር ማለት ነው። እና እንደ ህጻን ልጅ የቶላንሳ እያልኩኝ ነበር። ግን ያው ጓደኛዬ መታ ማፊን እንብላ ስላለችኝ ትንንሽዬ ማፊን ብቻ ነበር ያነሳሁት። ግን በጣም አሪፍ ነው። ጓደኛዬ ስትጨርስ እንደዚህ ቁጭ ብለን እያወራን ኬካችንን ከበላን በኋላ ቻው ብያት እኔ ወደ ጉዳይ ሄዱ። ጓደኛዬን ቻው ካልኳት በኋላ እኔ የሚሄድበት ቦታ ስለነበረኝ ወደዛ እየሄድኩ ነው። ማርሻል ይባላል። ልብስም የቤት ውስጥ ነገሮችም ሁሉም ነገር ያለበት ሱቅ ነው። ያንን በሌላ ቪዲዮ አሳያችኋለሁኝ። እዚህ ጋር ወደ ውስጥ እየገባሁኝ ነበር። የፈለኩት የቤት ውስጥ አንዳንድ ነገሮችን ማየት ነበር፣ ዲኮር ነገሮች። መጀመሪያ እዚህ የመጣሁበት ነገር ሻማ ነበር። እኔ ሻማ በጣም ነው የምወደው። እዚህ ደግሞ ብዙ አማራጭ ሻማዎች አላቸው፣ የሚያማምሩ ሳይዛቸውም ትልቅ ምናምን የሆኑና እሱን እያየሁ ነበር። ብዙ ሻማ ነው ያላቸው ላችሁ። ደግሞ የሰሞኑን ቫላንታይንስ ዴይ በቃ ቀይ፣ ፒንክ፣ ልብ ቅርጽ ምናምን ነገር ፍቅር በፍቅር ሆነናል ነው የምላችሁ። እዚህ ጋር ይሄንን መቀመጫ አይቼው በጣም ወድጄው ነበር። ያው የተለመደ ነገር ነው። ከውስጥ እቃ ታስቀምጣላችሁ፣ ከላይ ደግሞ ትቀመጣላችሁ እና እንዴት አሪፍ ነገር ነው። ድሮ ሳጥን ምናምን እንደሚባለው ነው እና
አሪፍ ነበር። ዋጋውን ለማየት አልተመቸኝም ነበር እቃ ስለነበረው። እዚህ ጋርም ያው ተመሳሳይ ነገር ነው፣ ግን ያው እቺ ትንሽዬ ለአንድ ሰው ብቻ የምትሆን ነገር ናት። እቃም ይዛል፣ ትቀመጡበታላችሁም። ቤተሰብ ምን ታስባላችሁ? እዚህ ጋር እነኚህን ቅርጻ ቅርጾች በጣም ወድጃቸው ነበር። ኦፍ ኮርስ የእመቤታችን አለ፣ ሌሎችም አሉ፣ ግን የቱ ጋር እንደማረጋቸው ቤቴ ውስጥ ግራ ስለገባኝ ዝም ብዬ አይቼ አድንቄን ያለፍኩት። እነኚህ የአርቲፊሻል አትክልቶችን በጣም ነበር የሚያምሩት፣ በር ላይ ምናምን ለማስቀመጥ በጣም ብዙ የሚያማምሩ ነገሮችን አየው። እዚህ ጋር እነኚህን ቅርጻ ቅርጾች እያየሁ ነበር። ይሄ ሸክላ ነገር ነው መሰለኝ፣ ብቻ አሪፍ ናቸው የሆነ። ይሄ ደግሞ ያው ፋሲካ እየደረሰ ነው፣ ከኛም በፊት ስለሆነ እንዳለ የኢስተር ዲኮሬሽን ነው። እዚህ ጋር ጥንቸል፣ እንቁላል ነገር፣ ካሮት፣ ብቻ ቲሙ እንዳለ የሆነ በቃ እንደዚህ አይነት ነገር ነው እዚህ ጋር እንደምታዩትና ይሄም አርቲፊሻል እንቁላል ምናምን ተደርጎ በጣም ብዙ ዲኮር እሱ ነበረ። ያው እኛን አይመለከትም። ይሄ ሻማ በጣም ወድጄው ነበረ። ቡና ነው የሚሸተው፣ ግን ብዙም ሲታይ አያምርም። ከዛ እዚህ ጋር የቤት ውስጥ ሽቶ ሻማ ያለበት ጋር ድጋሚ ሄድኩኝና ሻማዎች እያየው ነበር። ይህን ሻማ እዩት። ዳይኒንግ ቴብል ያላችሁ ሰዎች በጣም ነው ደስ የሚለው። ደግሞ ይሄኛው ከለር ሴል ላይ ነበረና ስንት ነው $5 መሰለኝ ያየሁት። እስቲ $6 ነው ያላችሁ። እዚህ ጋር ብዙ አይነት ከለር አለ። ይሄን ሰማያዊ ከለሩን ወድጄው ነበረ፣ ግን ይሄኛው ሬጉላር ፕራይስ ነው ኦልሞስት $13 ማለት ነው። ያው የማይመለከቱኝን ነገሮች ሳይ ከቆየሁኝ በኋላ ከዛችን ሻማ ወድጃት ነበር ለስጦታ ምናምን፣ በጣም ታምር ነበረ ፓኬጂንጓ ምናምን፣ እሱን አደነኩኝና ከዛ ደግሞ የቤት ውስጥ ሽቶ ነው የሚባለው ይሄ ዞር ብዬ እያየው ነበር። ወደ ስንት ነው $10 ምናምን ናቸው። ያው ግን አያስፈልገኝም ማለት ቤት ስለነበረኝ ዝም ብዬ ያየው፣ አዲስ ነገር የለውም። ከዛ ሻማዬን ገዝቼ ወጣሁኝ። ብዙም መቆየት አልችልም፣ ሰዓት የለኝም ነበር። እዚህ ጋር ወደ ሊፍት ውስጥ እየገብቼ ወደ ታች እየወረድኩ ነው። ከዛ ሱቅ እንደወጣሁኝ ወደ ሆነ ቦታ እየሄድኩኝ ነበር። እዚህ ጋር ብቻ ግን የሆነ ፌስቲቫል ነገር ነበር እና ይታይት አደረግኩኝ። ከዛ ዶላራማ ገባሁኝ ስናክ ለመግዛት። እኔ ስናክ ከዶላራማ ገዛለሁ ያላችሁ። ዶላራማ ማለት $1 ስቶር ነው። ሌላ ጊዜ በሌላ ቪዲዮ ታዩታላችሁ። ስናክ ገዛው። ከዛ ቤቴ ገብቼ የሄር ማስክ ነው እንትን ያልኩት። ይሄን ሄር ማስክ የጸጉር ማስክ ለመጀመሪያ ጊዜ ነበር የሞከርኩትና ማየት ከፈለጋችሁ ኮሜንት አድርጉ። በጣም አሪፍ ነው። በቃ እንዴት በቃ ጭንቅላቴን ቅዝቅዝ እንዳደረገኝ፣ በቃ ጸጉሬ እንዴት እንደለሰለሰ ብታዩት። እዚህ ጋር የተቀባሁት ነበር። ከዛ ራቴን አዝዤ ፒዛ በላሁኝ። ከዛ ተኛው ማለት ነው። ቻው ቻው።